ሰላም ሰላም የትንሱና ቤታ ቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁልኝ ወይ? ሰሞኑን በጣም ለኔ ተቆርቆራችሁ የምትጽፉትን ኮሜንት አይቻለሁ። ያው አሞኝም ነበር፣ እግዚአብሔር ይመስገን አሁን ደህና ነኝ። ግን አይታችኋል እንዴት በፕራንክ እንዳንገላቱኝ። ብዙዎቻችሁ ቤትሻ ሲያንቺስ መቼ ነው? በጣም ከባድ ነገር እንጠብቃለን ስትሉ ነበረ። ዛሬ ማለት ነው ማርያም በጣም ደክሞኛል፣ ከቀረጻ መጥቼ ነው፣ ግን አላድርም፣ በቃ ግዴታ ነው። ቺን አጋጣሚማ አጠቀማለሁ ብዬ ነው። እኔ ቀድሜው ገብቻለሁ። ትንሱ አልመጣም። ዛሬ ትንሱን ፕራንክ እናደርገዋለን። በነገራችን ላይ ሰብስክራይብ ያላረጋችሁን ሰዎች አይከፈልበትም። ሰብስክራይብ አድርጉና ቤታችንን ተቀላቀሉ። ይሄን ቪዲዮ ሲመጣላችሁ ደግሞ ላይክ ማድረጋችሁን እንዳትረሱ፣ ሪከመንድ እንዲያደርግልን። ዛሬ ትንሱን ፕራንክ እናደርገዋለን። ሲመጣ በጣም ተክዤ ነው የምጠብቀው። ከዛ በኋላ ምን እንለዋለን? በቃ በቅቶኛል፣ ደከመኝ፣ ካንተ ጋር መኖር አልችልም፣ እዚህ ጋር ማብቃት አለበት፣ መሄድ አለብኝ ወደ እናቴ እለዋለሁ። ሻንጣም አዘጋጅቻለሁ። እሱን እየጎተትኩኝ ነው መውጣው። ፋይናሊ ምን እንደሚሆን አናቅም፣ አብረን የምናይ ይሆናል። ወደ ፕራንኩ ወዳችኋለሁ፣ ተከታተሉ። ቤተሰብ እየደወለ ነው፣ እየደረስኩ ነው ብሎኛል። ስለዚህ አብረን እንሰማለን። ካሁኑ ነው ነገር የምንፈልገው። ምን ሆነን ያመሸኸው ብለን ይሳካልናል። ሁለት ያስለቅሶኛል፣ እንዳስለቀሰኝ አይቀርም። በደንብ ተከታተሉ። ካሜራው እዚህ ጋር ቢሆን ነው የሚሻለን። ሄሎ፣ ወይ አልደረስክም እንዴ? ምን ሆነ ነው? እና አሁን አልደረስክም እንዴ? በእናትህ ደክሞኛል፣ ልተኛ ነው። ምን ሆነሃል? ማርያምን። እሺ ና በቃ ቶሎ ና። እሺ ጉንፋኑ እንዴት ነው? ባሰብህ? በእናትህ ና እሺ ቶሎ። እኔ በቃ አሞኛልም ደከመኝም። እንዴ ቁጭ ብዬ አንተን የሁሉ ሰዓት መጠበቅ አለብኝ? እሺ ና፣ እሺ ና። ማለት ይከብዳል። ይተንሰኮ የሆነ ለመቀየም የሚሆን ሰው አይደለምና እስቲ መጣው ይችላል። እንዴት አመሸሽ? አለው ለማን ጉንፋን ይዞ ሊይዘኝ። ኧረ ጭራሽ እንዴ! ወይ ታፈኝ ነው ያልኩት። ተከይ እንዴት ታመኛለህ? ደህና ነኝ። ኡፍ እንዴት እንደደከመኝ አራት አውልቀውትን እንዴ ልጆቹ የሚይዛቸውን እኔ የሚይዘኛል። ጉንፋን በራሱ ኃይለኛ ጉንፋን አለዝም አንቺ እኔ አልያዘኝም። እንዴት ነሽ? ምን ነው አመሸ? በጣም ተወኝ እባክህ፣ ለራሴ ደግሞ አዎ። እንዴት ነው ተቆረጠ? ምንም አይደለም አይደል? ምን ነው ማስከን አለ? ኧረ እዛው ቁጭ በል በመቤት ነው እንዴ? ማስከን አለ ሳንከዘላል አታድርግ። በቃ አሁን ምን ታረጋለህ? ገና ማታ አይደል እንዴ? ሰጣቂ እንዴ ምን ሆነሃል? ይደርሳል እኮ እሱ ብትባባ በናፍቅህማ እንደዚህ አታምሽ። እሺ አቀለበና ማስከል ለምትደርማች ኦፋይ ምንሽ ነው ግን አንቺ ያቆረፍሽ እንደዚህ ጭራሽ ማክሰናውን ለካ እኔ ይዘኛል ታውቂል በትንፋሽ ጉንፋን እኮ ይዘኛል። ያው መያዝሽ ይቀራል። እሺ እና ሳምንት ሙሉ ላትስሚና ጭራሽ እሱንም ታስባለህ? እስቲ አስችሎኝ። እሺ እስቲ እንደዛ ነው በይ። ምንሽ ነው ያቆረፍሽ?
ምን ሆነ ነው በዚህ ሰዓት የመጣኸው? እንዴ ታውቂው እንዴ ስራ አይደል? እንደማ ገና ነው ሰዓቱ። ምን ማለት ነው? ገና አይተኸዋል ሰዓቱን? ስራ ነው ሌላ የምሄድበት ቦታ እንዴ? ኧረ ተይ በእናትሽ ማይነስ ነው እንዴ። በጊዜ አትመጣም እንዴ? ሲጀመር እንዴ አላለቀማ። የጀመርኩትን ሳልጨርስ አልመጣ ታውቂያለሽ። አንቺ ራሱ ብመጣ አይደብርሽም? ለምን ይደብረኛል እንዴ? እኔ ደክሞኝ መጥቼ እስከዚህ ሰዓት ቁጭ ብዬ አንተን መጠበቅ አለብኝ እኮ። ግን ቢያንስ ካንተ እኔ እንትን እላለሁ አይደለ እንዴ? እንደገና መጥቼ ልጅቷም ይኸው ማማም አልተኛችም። ማለት ደክሞኝ ይሄ ሁሉ ሰዓት ቁጭ ብዬ ከዛ እሷን ሌሊት አጠባለሁ። ስራ አይደለም ይቅር፣ ስራ መቅረት አይደለም። ሲጀመር አምሽተህ ታውቃለህ እንደዚህ እኮ? ለስራ ማለት አይደለም፣ ጨዋታ አይደለም። ሌላ ቦታ አልሄድሽ እኔ ታውቂኛለሽ። አይ እሱን አላውቅም እኔ ምን አውቃለሁ? ምን አውቃለሁ? እሱ ማለት ታውቂያለሽ። ምን አውቃለሁ? ጓደኛ የለኝም እንኳን አንቺ ማንም ያ እሺ ይሆንሽ አታኩርፊ። ለማንኛውም ይቅርታ ደክሞኛል። በቃ እራት እንብላና እንተኛ። እኔ እንግዲህ ምንም ደግሞ ወደ ስራ ማለት ታውትም እኮ ስራ አለ እኮ። ስራ ካለህማ አስበህ በጊዜ መምጣት ነው። አሁን እንደገና መተህ አሁን ደክሞኛል እራት እንብላና እንተኛ። ደስ ይላል። ደስ ይላል። ደስ ይላል። መርታ ያርገልህ። ማለት ነው ዛሬ በጣም ተሰጥተሻል። ነገር ብሎሻል። አይ አለመተሳሰባችን ገርሞኝ ነው። ብንተሳሰብ ጥሩ ነበር። ምን አጠፋው? እኮ አልገባኝም እኮ እሱንማ ጠንቅቀህ ታውቀዋለህ። ምን አጠፋው ማለት ምን አጠፋው? በጊዜ አትመጣም ቢያንስ ታውቃለህ አይደል? እኔ ሰሞኑን አሞኛል እንዴ እኮ። አሞሻል? እኔ እኮ አላመሽም አላልኩም እናት። እና ያ ስራ ይዤ ስለነበር አንቺ አይደለሽ እንዴ ሲጨርስና ነው ያልሽኝ ቅድም ስደውልሽ። እኔ እንደዚህ የምትቆይ በጭራሽ ነው ያልመሰለኝ። በጭራሽ አንዳንዴ እኮ አንቺም ታመሽል። እኔም አንዳንዴ ስራ ከሆነ ምን ይደረጋል? ታዲያ እንጀራ አይደል ይቅር ሰው እኮ የፈለገ ቢሆን ግን መተሳሰብ ደግሞ መተዛዘን አለ ወይ? እንትን እያልኩ እንደሰው ከጓደኞቼ ጋር ወይ ልዝናና አላልኩ፣ ልጠጣ አላልኩ። እንደዛ አምሮ ከጓደኞቼ ጋር ደጋገርኩ፣ ልጠጣ አላልኩ። ምን መጠጣ ማለት ነው? ጉዳው ምን አገባኝ? አይ መብት ነው ማለት ከፈለክ መብት ነው። እኔ ናፍቆኝ ምን አገባኝ? በእኔ ጨጓራ በእኔ ምንድን ነው ጉበት ነው የሚጠጣው? ምን ይተንከኝ አሁን የተጠጋኝ አይደለም። እዚህና እዚህ ጋር ሆነን እያወራን አይደለም። ሲጀመር አንተ ለራስህ ነው የምታስበው። ሲጀመር ለሰው አታስብ። አይ ለምን ታደርጋለህ? ለምን አንተ ከያዝክ እኔም መያዝ አለብኝ፣ መታመም አለብኝ። አልፈልግም። እንዴ ምን ሆነሃል አንተ? አልፈልግም፣ ይዘኛል ጉንፋን። አልፈልግም። ሳኒታይዘር ምን አስፈለገ አሁን እንዴ? አልፈልግም። ምን ሆነሃል አንተ? ለምን ተው። ስለሰማኩ ምንም ያገናኝ ነገር የለውም። ምንድን ነው እኮ ቁጭ በል አትንካኝ። ይዘኛል ጉንፋን ከሰው እኮ ከሰው ጉንፋን ይዘኛል። አትንካኝ እንዴ አላልክም እኮ ሳኒታይዘሩንም እኮ ኧረ ጉንፋን ይዘኛል። በእናትህ አትጃጃል። እንደ ምን ሆኗል? ቁጭ ብለህ አውራ እዛው ጋር ለእሱ አታስብም? እንግዲህ አንተ ከታመምክ በመታመም አለበት። ምን ማለት ነው? ሲጀመር በዚህ ሰዓት ድረስ አምሽተህ ለምን መጣህ? ምን ነው የምታስጠላኝ? አንተ ነህ እንጂ ያስጠላሁህ። ባላስጠላህ ይሄ ሁሉ ሰዓት አምሽተህ ትመጣለህ። ሁለተኛ ሰሞኑን ፀባይ ቀይር ብሏል። ገና ለገና ቤቴ ማዳሙ ታመመች እና ትሞታለች። እንደዚህ ባላል ይጀምራል። ምን ማለት ነው?
አስፈልግም ሲጀምር ምንድን ነው አገኘኛል? ምን ሰሞኑን ሁሉ ጸባይ ልክ ነው ልክ ነው ጸባይ ነገር ወጥቶኛል። ኧረ ምን በወጣ ካንተ ምን በወጣ ሲልክ ሲፈልግ እንደዛ ምን ጨጓራ እንደዛ ተልጦ ሲልክ ፍራንክ ብለህ ቪዲዮ እንትን ትላለህ። ሰው ራሱ ታዘበ እኮ ሰው ራሱ ታዘበ። አይ ጀመሪያ ያህል ምን አስፈለገ? ሰው ታሞ እንኳን ማያርፍበት አሁን ነው የገባካ? አሁን ነው የገባ ይሻለኝ ይመስላል። ሰው ታሜ አንተ ስለራ ኮንዲሽን እና የተሻለ እግዚአብሔር ይመስገን እኮ ታሜ አሪፍ ስለመሆኑ ነው አንተ ያሳሰበካ? አረ ለምን የስንት ጊዜ ውስጥ ያስቀመጥኩትን ነገር ነው የማወራው። ስንት ጊዜ ውስጥ ያስቀመጥኩትን እንደ ልብ ነው አንተ በቃ ለምን አታርፍም ታዲያ ገብተህ ምንድን ነው አሁን ጨቀጨቅኩ ምን እንኳን እያወራሁት እኮ ነው። ምንድን ነው እያወራሁት በጣም ታሳዝናለህ። ማክሱን አድርገው እኔ አሞኛል። ጭራሽ ጉንፋን ከያዘኝ የባሰ ነው የምታመሙት። ታውቃለህ ጉንፋን እንደማልችል እንዴ እኔ ለራሴ ልጆቹ እንደዛ ደግሞ መጥቼ ልጆቹ አልተኛ ብለው ከነሱ ጋር ትሉት እንዴ ሳንዴ ላይ ተሳሰብን። እኔ ብቻ ያለው ምሽት አረባና እሺ ይቀጥራው ከስራው ጋር ምንም ያገናኘው እሱን እኔ ምን አውቃለሁ? እሱን አንተ ራስህን አውቀው ምን አውቃለሁ? ቻልኩ እኮ አሁን ደግሞ ደከመኝ፣ በጣም ተሸከምኩ። አይ በቃ ልክ አለው ሁሉም ነገር ከደከመ ገብተኛ ችግር የለውም እኮ መተኛት ትችላለህ። ምን ተቀመጥ ብሎ ያስገድዳል? እንደዚህ ፍቅራችን አይሻልም? በጣም ፍቅራችን በጣም ፍቅራችን አንተ በስመ አብ አመረኮን ምንም ይቅርታ ያስፈልግ ምንም አልኩህ አለ። እኔ አሁን አሜንጌ ያዛት ይችላል አነባብሻቸዋለሁ ለትንሽ ጊዜ ከእኔ ጋር ሄደን እንቀመጣለን ማለት ለምን ቀልዳለሁ? ባልጌ ነው ተረስተሽ ያልገባኝ ምን ሊሆን ይችላል? ምን ማለት ነው? ምን ተፈጥሮ ታገባኝ? ምን ተፈጥሮ ምን ሊሆን ይችላል? ምን እንደዚህ ባላል ይባላል? ለምን አይባልም? ሰላማን የተለየ ምን ተፈጥሮ ምንም ባይፈጠር በቃ እኔ ማረፍ ፈልጋለሁ። ትንሱ ማረፍ ፈልጋለሁ። እፎይ ማለት ፈልጋለሁ። በቃ ልጆቼን አስቀምጬ እዛው ሰሚቴ ጋር እዛው ትንሽ ጊዜ አይኖርም ማሳረፍ ራሴን በቃ ጨጓራዬን ማከም ፈልጋለሁ። ለምን ይያብሱኛል? በቃ ምን ሰላም አለ ካንተ ጋር ሲጀምር? ይሄው እንደዚህ ነው እኮ በተጣጣና ይሄው እኮ ነው። አሁንም ማመሸት መጣ። ከዛ በቃ አንዴ እኮ ዳሪ እኮ ነው እኮ አልኩህ። እኔ አንተን ቁጭ ብዬ እንደገና ጠብቄ ስራ አድክሞኝ ከእሱ ጋር እንደገና እዚህ መጥቼ የምሯሯጠው እኔ ከዛ መጥተህ አንተ እራት በልቼ ላረፍ ነበር ትላለህ። አይ በቃ ለወዲያው እኮ በቃ ያው 3 ሰዓት ቢሆንም ራይ ጠርቼ ልጆቼን ይዤ ልሄድ ነው የሚሻለው። ትንሽ ደግሞ ለራስ እስኪ ቆይ ደህና ነኝ እግዚአብሔር ይመስገን። ምን ሆናለሁ? ወይ አልፈልገሽ ነው ከኔ ጋር አልፈልገሽ ነው አልፈልግም እና ምን ማለት ነው? እነሱን ይዤ ተነስቼ ምንም እናወራው ነገር የለም። ምንም ነው ልታረጉት
አልቀመጥም። አይቶ ሳትይዝ ንገረኝ። ምን አንዴ ምን አልቀመጥም ነገርኩህ እኮ ጠበቅኩህ። እንደውም አልቀመጥም እኮ ነው የሚሄደው። እናቴ ቤት እኮ ነው የሚሄደው። ምን ያደርገኛል? እናቴ ቤት ነው የሚሄደው። ልቀቀኝ። ምንም የተፈጠረ ነገር የለም። መጀመሪያ አዳምጪ። እሺ ነው ምንድን ነው? ምንድነው? አዳምጪ መጀመሪያ ቁጭ በይ። ለምን እቀመጣለሁ? አልቀመጥም። ምን እሺ መጀመሪያ ተረጋጊ። ተረጋጊና ምንድን ነው የተፈጠረው? ምንም የተፈጠረ እኮ ቀስ በቃ ወደፊት አስረዳሃለሁ። አሁን እኮ አስረዳሽኩኝ እኮ በጣም ተረጋግቻለሁ እኮ እዛ ተረጋግቼ ነው የማስረዳሃለሁ። ምንድነው ልጅ ነው ማለት ነው? ሄዳለሁ ልጆቼን እንጂ እናቴ ቤት ሰው ቤት ማለት እናቴ ቤት ነው የሚሄደው እኮ ትልቅ እኮ በደል እኮ ተበዳሉ። ለምን በቃ ማረፍ ስለፈለኩ ምንም እኮ ተጣላው ጸብ ተፈጠረ አለ በቃ ማረፍ ፈለኩ። ውስጤ እንዲያለ ይችላል ከመሽ ፈለኩ። ይሄው ካልኩሽ ነበር እኔ ነኝ አይደል ውስጤ የማውቀው አዎ ውስጤ የማውቀው ራሴ የጎደለኝን የከፋኝን የማውቀው እኔ ነኝ አይደል? ስለዚህ ራሴ ሄጄ ማረፍ ፈልጋለሁ። እንዴ መብት አይደል እንዴ? ጭራሽ በግድ እንዴ ምን ተዛግቢ ያለ እንዴ? ለምንሽ ነው ማለት ነው? እስኪ ዞር በል እንዴ ምን ይሆን እንዴ? ተማስ ተዘጋጅተሽ ነው የጠበቅሽኝ? አንቺ አምሻው ነው ያምን እስቲ አቀርተው ምን ማለት ነው? ተገለዩሽ ምን አይመለከትም። እሱ የምን ሻንጣ እንደሆነ ያውቃል። ልቀቀኝ። ልቀቀው ሻንጣውን። ረይን ጠርቼ የልጆቼን ዕቃ ልጅበት ህፃን ልጅ ይቻላል ሄደ የልጆቼን ዕቃ ፈርሶብኝ ለምንድን ነው የሄዱ ልጆች ትምህርት አማራጭ እኮ ከዛ ልከዋለሁ ምን ይሆናሉ? በቃ እኔ ማረፍ ፈለግ። አዎ ማረፍ ፈለግ። ራይዲንግ በርት ሰው በሰላም ውሎ በሰላም ወጥቶ እንዴት እንደዚህ ማረግ መብት አለኝ እኮ ምንድን ነው የምትጨመራ ያለው በዚህ ማታ ምቻል ያንቺ ልጆቹን ለምንድን ነው ብለው ጠርቼ የሚሄደው በምንም ይላል ራሴን እንጂ እሺ ስጠኝ ስልኩን ራሴን መጥራት አይጠበቅብኝም። ራሴን ቀለራኝ ስጠኝ። ምን አገባኝ? ስራቀኝ ያመለከታል እንዴ? ጻልሽ መሰልኩት እንዴ? አይመለከት አትያዘኝ። ልቀቀኝ እንጂ ልቀቀኝ እንዴ? አሞት እንዴ? በእናትህ ህፃናቱን እንጂን አልቀመጥም። ልቀቀኝ ልቀቀኝ። እስኪ አሪ እኮ በቃ አይመለከትም እንዴ? አንዴ ምንም የሚባል ነገር የለውም እኮ እንነጋገር። ልቀቀኝ በእናትህ ምንም የምንነጋገረው ነገር የለም። አልረጋጋም። ዞር በል እንዴ! ዞር በል ለሌሊት ትውጣ ነው እንዴ? አንተ እኮ ነው ጎረቤት እንዲሰማ ነው እንዴ? እንዴ እኔ ራሴ መሄድ ካለብኝ ራሴ እሄዳለሁ። እኮ ልቀቀው። አይመታኝም። አምጣው ለምን ይዘዋለሁ? ልጆቹ ጋር ሂድ ሊያጫውታት ነው ሰላም ሲኖር እሱን እኔ እሺ ልቀቀኝ። ከሌላ ተመስ ምን ሆነሽ ነው? አንዴ በቃ አንዴ ብቻ ተረጋግተሻል። እሺ ተነስኩ ነው እንነጋገር። የትም የጣፍሽ መጀመሪያ ቃል ነው። ለምንድን ነው እሱ እዚህ ቦታ የለም ማለት ነው? ለምን አልሄድም እንዴ? ምን ነው ወይ እንደምትወጣን ነው እኮ እንዴ? በዛ ላይ ውጪ ላይ ተጠርቶ ነው አይደለም የምትሄደው? ተነስ
ተነስና ወንበሩ ጋር ቁጭ በልና እናውራ እኮ ቁጭ በላ እናውራ። ምንድን ነው አልገባኝም። ምን ማለት ነው እኮ ቁጭ በልና እናውራ። ተቀመጭና እናውራ ብለኝ ነው አይደል የመጣው እኮ። ምንድን ነው ንገሪኝ እንጂ ምንድን ነው የተፈጠረው እኮ? ቁጭ በልና እናውራ። እኔ በዛ መረጋጋት አልችልም። እኔ ተረጋጋና ቁጭ አልልም። ስለዚህ ነው ወጥቼ ልጅ ለምንድን ነው ቆይ ምን ተፈጥሮ መጥተሽ ምትይኝ? እኔ እኮ አልገባሽም እኮ በቃ መብቴ እኮ ማለት ነው። እኔ ነኝ አይደል የተሰማኝ የማውቀው። ያንተው ምንም ያለ እንደተፈጠረ ላይመስል ይችላል አይደል? ምን ተፈጥሮ ነው? ምን እየታውቆ እንዴ? እኔ ነኝ ውስጥ የማውቀው። ማረፍ እፈልጋለሁ እናቴ ጋር ሂጅ በቃ ትንሽ ጊዜ ልጆቼ እንጂ ማረፍ እፈልጋለሁ። በሽታዬ ማሳመን እፈልጋለሁ። ምን ይላሉ? በቃ ማረፍ ፈለግኩ። እሱን እኔ ነኝ የማውቀው። እሱን ራሴ ያውቀዋለሁ አልኩት። በግድ ለአንተ ማብራራት አይጠበቅብኝም። አልልም ምንም ይቅርታ የለውም። ማረፍ እፈልጋለሁ። ጊዜ ሄጄ አይምሮዬን ማሳረፍ እፈልጋለሁ። ሳይበርቱ ራሴን ማሳረፍ እፈልጋለሁ። ምንድን ነው ራስሽን የበጠበጠው ነገር? ወይ በቃ አቸልጭቀኝ። አሁን ራሱ የደቀጨኝ ነው። እኔ እኮ እናቴ ጋር ሄጄ ልረፍ እኮ ነው ያልኩት እኮ። እኔ ምን አደረኩኝ? እኔ እኮ ያልገባኝ ምንድን ነው ያደረኩት ነገር አልገባኝም። እሱን እኔ ነኝ የማውቀው። ለግላና ቁጭ ብዬ ገና አብራርቼ ምናምን 5-6 ሰዓት ነው ደስ ይበልሽ። ቃላሉ ይላል የምርሽን ነው ዲስቆይ መጀመሪያ ተመለሽ እንዴ? ምን ማለት ነው? ምን ልታረድበኝ ነው? አይደለም በቃ ተረጋጋ። ምንድን ነው የሆንሽው ነገር? እኔ አልገባኝም። በቃ እሺ አሁን ጉንፋን ታስይዘኛለህ። ሂድ በቃ እንዴ ተነስና ቁጭ በልና እናውራ። ምንም የሚያስለቅስ ነገር አለ? አሁን ምንም እኮ የሚያስለቅስ ነገር የለውም። እንዴ የልብ ከሰሩ በኋላ ማልቀስ አለ እንዴ? ምን አድርጌሽ ቤት እኔ ያደረኩሽ ነገር አለ? እሱን እኔ ነኝ የማውቀው። ምን አውቃለሁ? ምን አገባኝ እንዴ? እስታ አንተ ምግብ ሌላ ባበል እንዴ? እኮ ተነስልኛ እንዴ መንገድ ዘፈንዴ እኮ ተነስልኛ። ስንት ሰዓት እንደጭቅጭቅ አባቱ ይሄ ከሆነ መልሴ ይሄ ከሆነ ለእኔ የሚፈልሽ ለእኔ ምንም አልልሽም። በቃ ሜት ይቻልሽ። አሁን ምን አስፈልግ ማለት ምንም ችግር የለውም። እሺ በቃ ችግር የለውም። የልብን ሰርተህ ነው የምታለቅስ? ምን አድርጌሽ? ምን አደረኩሽ? ምን አደረኩሽ? ቢያንስ አላሳዝንሽም? ደክሞኝ ነው አይደል የምመጣው? አሁን እኔ በቻልቼ ነው የጠበቅኩህ ነው? እኔ ተኝቼ ነው የጠበቅኩህ? በቃ ሜት ይቻልሽ። እሺ ተነስና እናውራ። አሁን በስራ አውልታን እንሂድ። ካለበቃ አልመለስም። ለምንድን ነው ያንተ የወደድከው ልጅ ነው እንዴ? አብጬ እኮ የወደድኩት እኔ እኮ ነኝ። እኔ ከሆነ ለእኔ የሚገባኝ ችግር የለውም። ይኸው በዚህ ነው የሚታለው ማለት ነው። በቃ አላስጠይቅሽም፣ አልወጣሁሽም። ከዚህ በኋላ መሄድ ትችያለሽ። እሺ ምንም ችግር የለውም። ልጆችን ብቻ ተይኝ። ለምን ተዋል? በቃ ለምን በዚህ በሌሊት የሚገሻት ነገር ቅዳሜ ነው። አሄዳለሁ። እኔ
ዛሬ በሰላም እንደረቀ ታይሽ ሰላም ለይሽ ምን ተጣለ ተፈር ማለት እኮ ልጆቹ ግን ልወስድ አለ ባይሻል አይጀመር ሳስቶት ሳተዋት አይደል እንዴ ያን ይቆርጣል ማንንም አቀንዲ እስኪ ቆንጂ እስኪ አቤልን እስኪ ምታበናት ግን ታው እስኪ እንዴ ነሽ ቤቴ ማዳም አረረረ ጭራሽ እንዴ ሰላም ሰላም አምጣ ፈጣሪ ሰላም ስጠኝ ሰላምን በጠበጥኩ ተበጠበጥ ኔብሌስ አንተጋምን እንትን አፍራ ለሽ ልጆችን ከዛ ልጆችን ይስታባለ ያንተ ልጅ ነው እዚህ ማታ ነው ምን አለው ኮምፒውተር ነው አለ የዚህ እንኳን ቴክኒክ ኮሌ ምክንያቱም ማርኮት ላይ ቴክኒክ አሁን ይቻላል አንተ ያምሻል ምን ማባሪ ከረክኝ ዛሬ በማታ ጎረቤት ሲስማ ይበላል ተበደበለቀ ምንድነው ካልገባኝ ቁጭ በይ በቃ እስቲ በቃ ጧት ይያለሽ ችግር የለውም ቁጭ በይ በቃ እንግዲህ ነው ምንድነው የምትላንተው ምንድነው የምትለው ቆይ ምንድነው የምትለው አንተ አግኝተሻል ታገኘሽ አይደል ማንንም ፍራንክ አድርጎ አይቀርም መደር ላይ እስካለ ይገናኝ ማርያም ቤተሰቦቻችን እንግዲህ አቶ ትንሣኤ ዘርፉ ዛሬ ተገኝቷል። እኛም ደግሞ ተበቅለነዋል። ይገባናል፣ እንችላለን። ማንን ነው እንዳስለቀስክ የምትቀር? በቃ አያችሁ፣ እኔም እንደዚህ ነው የሚከፋኝ፣ ግን እሱ በጣም ደበረው። በሌላ ፕራንክ ቪዲዮ እንገናኛለን። እንወዳችኋለን። እኔ እና እሱ ከዚህ በኋላ ያው እንወያይበታለን። ቻው